ሰጡ በእናንተ የተላከላችሁን እንትን የሪፈረንስ አይዲ እነዛ ባለሙያዎች ይሰጧቸዋል። ያንን ሪፈረንስ አይዲ ለምዝገባና ሰነዶች ማረጋገጫ ባለሙያዎች ስትሰጧቸው ፋይላችሁ ይወጣል። ከዛ በኋላ ፕሪንት ይደረጋል። እያንዳንዱ ነገር ወይ ከታች ፕሪንት አድርጋችሁ ትመጣላችሁ ወይ በሲስተም ተልኮላችሁ እዛ ፕሪንት ተደርጎ ፕሮሰሱን ትጀምራላችሁ ማለት ነው። ይህን ሁሉ ሂደት ከጨረሳችሁ በኋላ ክፍያችሁ እዛው ላይ ለዚህ ለውልና ማስረጃ ወይም ደግሞ ለሰነዶች ማረጋገጫና ምዝገባ ኤጀንሲ ላገኛችሁት ሰርቪስ ደግሞ ሰርቪስ ቻርጅ ወይም የአገልግሎት ክፍያ ደግሞ ትከፍላላችሁ። ብዙም ውድ አይደለም። 2000 ምናምን አካባቢ ነበረ እኔ እስከማውቀው የዛሬ 3 ዓመት አካባቢ። ስለዚህ እዛ አካባቢ ላይ የተወሰኑ ክፍያዎች ትከፍላላችሁ። በእርግጥ መንግስት የአገልግሎት ክፍያዎች አንዳንድ ቦታ ላይ በጣም ስለጨመረ አሁን ላይም ሊጨምር ስለሚችል እዚህ አካባቢ ላይ ያሉ ክፍያዎችን ለማወቅ ደላሎችን ብትጠይቁ ይነግሯቸዋል። ምክንያቱም እያንዳንዱን ፕሮሰስ ስለሚከታተሉ ግልጽ ነው። ሁለተኛው ደግሞ ተለቅ ወዳሉት ክፍያዎች ነው የምንመጣው። የቴምብር ቀረጥ ይባላል። 2% ነው የጠቅላላ የቤቱን ዋጋ 2%። ግልጽ ነው። 2% ክፍያ ሊኖርባችሁ ይችላል። ለምሳሌ እንመልከት። አንድ ሰው ቤት ከገዛ በኋላ ስም ለማዞር በአንድ ላይ 2 ክፍያዎችን እንዲከፍል ይደረጋል። የመጀመሪያው ክፍያ የቴምብር ቀረጥ 2% ነው። ሁለተኛው ደግሞ የአሹራ ክፍያ ወይም ደግሞ ቀረጥ የቤቱ የግዢ ቀረጥን የአሹራ ክፍያን 4% ይከፍላል። በጥቅሉ አንድ ቤት ገዢ የቤቱን ዋጋ 6% ለመንግስት ግብር ይከፍላል ማለት ነው። ግልጽ ነው። ይሄን 6% ካልኩሌት አድርጋችሁ ለብቻው ማዘጋጀት ይጠበቅባቸዋል። አንዳንድ ሰዎች እዚህ ላይ የሚጠይቁት ውልና ማስረጃ ስንዋዋል ዋጋውን ዝቅ አድርጌ ቢሄድ እኔ በሰጠሁት ዋጋ ነው ወይ የስም ማዞሪያ ወይም የቴምብር ቀረጥና ሌሎች ተያያዥ ቀረጦች የሚታሰበው ብለው ይጠይቃሉ። መልሱ አይደለም ነው። እናንተ የምታቀርቡት ዋጋ የእናንተ ነው። መንግስት ደግሞ የራሱ አስጠንቶ የያዘው የከተማ ዋጋ ብሎ የያዘው ይኖራል። በዛ መሰረት የራሱ መሐንዲሶችን አስጠንቶ የዚህ ቤት ዋጋ ይሄን ያህል ብር ነው ብሎ ያስመራና በተመራለት መሰረት የዛ የሰነድ አረጋጋጩ ወይም ደግሞ ይህንን ምዝገባ የሚያከናውነው የመብት አረጋጋጭ ነው የሚባለው የመብት ስራዎችን የሚሰራ ባለሙያ ነው። ይህን ያህል ብር ትከፍላላችሁ፣ በዚህ አካውንት አስገቡና ደረሰኝ ይዛችሁ ነው ትባላላችሁ። ገባችሁ? ስለዚህ 6% ጠቅላላ የቤቱን ዋጋ አሁናዊ ዋጋ ነው እነሱ የሚያሰሉባችሁ። ለምሳሌ የቤቱ ዋጋ 20 ሚሊዮን ብር ሆኖ እናንተ 15 ወይም 10 ሚሊዮን ብር ብላችሁ ብትጽፉ ትቀልዳላችሁ። ይሄኛውን ዋጋ እኔ አልጠቀምም፣ በዚህኛው ዋጋ አሰርታችሁ ታክሱን ከፍላችሁ ነው ተብላችሁ ትታዘዛላችሁ። ከዛ ይሄንን ታክስ ሄዳችሁ ባንክ ከከፈላችሁ በኋላ የባንክ ደረሰኙን ትመጡና ደረሰኙን ታስቀይራላችሁ። ወደ ምን? ወደ መንግስት ደረሰኝ። የባንክ ደረሰኝ በግማሽ ወረቀት የምትሰጥ ናት አይደለ? የመንግስት ደረሰኝ ደግሞ የገቢ ደረሰኝ አለ። እሱን አስቀይራችሁ ነው ትባላላችሁ። አስቀይራችሁ ስትመጡ የካርታ ፕሮሰስ ይጀምራል ማለት ነው፣ የስም ማዞር ፕሮሰሱ። ይህንን የምታደርጉት ደግሞ በየክፍለ ከተማው በተደራጁ የመሬት አስተዳደርና ማኔጅመንት ቢሮ የሚባሉ አሉ። በአብዛኛው ከክፍለ ከተማው ህንፃ ጎን ነው የሚገኙት። እዛ እየሄዳችሁ ታያላችሁ። ለምሳሌ የካ ክፍለ ከተማ የካ ህንፃ ጎን ነው። ቦሌ ክፍለ ከተማ ቦሌ ህንፃ ጎን ላይ ነው ያለው። ልክ እንደዚህ ነው። በየክፍለ ከተማቸው ጎን ላይ ነው የሚገኙት የመሬት አስተዳደር ቢሮዎች ማለት ነው። እነሱ ጋር ትሄዳላችሁ። በዚህ መሰረት ፕሮሰሳችሁን ትጨርሳላችሁ። ይሄ ለኮንዶሚኒየም ቤትም ለግል ቤትም ነው የሚሆነው። ለመጀመሪያ ጊዜ ቤታችሁ ዋጋ ካልተተመነ መንግስት መጥቶ ይተምነዋል። ነገር ግን የተተመነ ዋጋ ከሆነ ደግሞ ቦታውም የሚታወቅ አካባቢውም የሚታወቅ ከሆነ በዛው መሰረት ይደረጋል። እዚህ ላይ ልነግራችሁ የምፈልገው ነገር የቴምብር ቀረጥም ሆነ የአሹራ ክፍያ አጠቃላይ በተለምዶ የስም ማዞሪያ ወጪ የሚባሉት ክፍያዎች ከከተማ አስተዳደር እንደ ከተማ አስተዳደር
በከተማ ውስጥ ደግሞ ከአካባቢ እንደ አካባቢ እንዲሁም ደግሞ ከቤቱ አይነት እንደ ቤቱ አይነት ዋጋቸው ይለያያል። ለምሳሌ አባዶ ያለና ቱሊ ዲምቱ ያለ ኮንዶሚኒየም ቤቶች የማስከፈያ ዋጋቸው እኩል አይሆንም። ሳሚት ያለና ሰንጋተራ ያለ የኮንዶሚኒየም ቤት የቀረጥ ክፍያቸው እኩል አይሆንም። እንደዚሁም አንደኛው ወለልና አራተኛው ወለል ላይ ያለ ቤት የማስከፈያ ዋጋቸው እኩል አይሆንም። እንደዚሁም ደግሞ ቆንጆ ተደርጎ የተሰሩ ቤቶችና እንዲሁ ዝም ብሎ የተሰሩ ቤቶች የማስከፈያ ዋጋቸው አንድ አይሆንም። ግልጽ ነው። ስለዚህ የግብር መክፈያ ዋጋቸው እንደ ቤቱ ሁኔታ እንዳሉበት አካባቢና እንዳሉበት ከተማ በጣም ይለያያል። ይህንን ታሳቢ አድርጋችሁ የምገዙበት አካባቢ ላይ ያሉ ደላሎችን ብትነግሯቸው ወይም ብትጠይቋቸው ወቅታዊ የዚህ አይነት ቤቶች ዋጋ እስከዚህ ያህል የስም ማዞሪያ ሊጠይቋችሁ ይችላሉ ይሏቸዋል። እኔ ማቀው ለኮንዶሚኒየም በተለይ ባለ 47 አካባቢ ካሬ ካላችሁ ከ150 ሺህ ብር በላይ በትንሹ ይጠይቋቸዋል። ግልጽ ነው። ሌላው የምነግራችሁ ደግሞ የደላላ ወጪ ነው። በነገራችን ላይ ደላላ ላይ ሁለት ነገሮችን እነግራችኋለሁ። አንደኛ የደላላ ወጪ 2% ክፍያ ነው። በአብዛኛው የ2% ክፍያ ነው የሚጠይቋችሁ። እዚህ ላይ ግን ጥንቃቄ የምታደርጉት ክፍያ የምትፈጽሙላቸውን ሰዎች አስቀድማችሁ ካለያችሁና ተወያይታችሁ ካልፈታችሁ እስከ ዕድሜ ልካችሁ ድረስ ጭቅጭቅ አብሯችሁ ሊከተላችሁ ይችላል። ለምን ካላችሁ አንዱን ቤት የሚያሳያችሁ ሰዎች ሰንሰለት ረጅም ነው። ቢያንስ አንዱን ቤት ለማሳየት የሚመጣ የደላሎች ሰንሰለት በእኔ ግምት እስከ 3 እና 4 ሊሆን ይችላል በገዢ ብቻ። በሻጭ በኩልም እንደዚሁ 3-4 ሊሆኑ ይችላሉ። ስለዚህ እነዚህ 8 ሰዎች መጥተው ኮሚሽን ክፈሉኝ ሊሏችሁ ይችላሉ። ስለዚህ አስቀድማችሁ እናንተ መነጋገር